በዙፋኑም ላይ ከተቀመጠው በቀኝ እጁ ላይ በውስጥና በውጭ የተጻፈበትን በሰባት ማኅተም የታተመ መጽሐፍን አየሁ። ራዕየ ዮሐንስ ምዕራፍ 5 ቁጥር 1። ቅዱስ ዮሐንስ በራእዩ የተመለከተው ይህ መጽሐፍ ተራ መጽሐፍ አይደለም። በሰማይም ቢሆን በምድርም ከመሬትም በታች ቢሆን መጽሐፉን ሊከፍት ወይንም ሊያየው የሚችል ማንም አልተገኘም። ፍጥረታት ሁሉ ጸጥ አሉ። መላእክት ቆሙ፣ የሰማይ ኃይላት ደነገጡ። ዮሐንስም መጽሐፉን ሊከፍትና ሊያየው የሚገባ ማንም ስላልተገኘ አጥብቆ ማልቀስ ጀመረ። ለምንድን ነው ዮሐንስ አጥብቆ ያለቀሰው? የዚህ መጽሐፍ አለመከፈት ለሰው ልጅ ምን ማለት ነበር? ዛሬ የቤተ ክርስቲያንን ጥልቅ የታሪክና የትርጓሜ መጽሐፍት እያጣቀስን ይህ በሰባት ማኅተም የታተመ መጽሐፍ በምድር ላይ ከናዝሬቱ ምኩራብ ጋር ያለውን አስደናቂና ምስጢራዊ ትስስር እንመረምራለን። እንኳን ወደ ሰማያዊ እይታ በሰላም መጡ። የፍጥረትን ሁሉ የመዳን ተስፋና ታሪክ የያዘውን የሰባቱን ማኅተሞች ምስጢር በጥልቀት ለመረዳት ቪዲዮን እስከ መጨረሻው ይከታተሉ። ለቻናላችን አዲስ ከሆኑም ሰብስክራይብ በማድረግ የዚህ መንፈሳዊ ቤተሰብ አባል ይሁኑ። ይህ በሰባት ማኅተም የተዘጋ መጽሐፍ ምንድን ነው? የቤተ ክርስቲያን ሊቃውንት በትርጓሜ መጽሐፍት በተለይም በራዕየ ዮሐንስ አንድምታ ትርጓሜ ላይ እንደሚያስረዱት ይህ መጽሐፍ የአዳም የዕዳ ደብዳቤ ወይም የሰው ልጅ የውድቀትና የባርነት ኪዳን ተብሎ ይጠራል። ታሪኩ እንዲህ ነው። አዳምና ሔዋን በገነት ሳሉ ሳቱና ከእግዚአብሔር ተለዩ። በዚያን ጊዜ ስህተታቸውን ተጠቅሞ ዲያብሎስ የአዳምንና የሔዋንን ነፃነት ነጠቃቸው። ሊቃውንቱ እንደሚሉት ሳጥናኤል አዳም ግብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ፣ አዳም የዲያብሎስ ወንድ ባሪያ፣ ሔዋንም የዲያብሎስ ሴት ባሪያ ናት የሚል የባርነት የዕዳ ሰነድ ጻፈ። ይህንን የዕዳ ሰነድ ማንም ፍጡር እንዳያጠፋውና እንዳያገኘው አድርጎ በዮርዳኖስ ወንዝ ውስጥ በእብነ በረድ በማይበሰብስና በማይጠፋ የድንጋይ ብራና ላይ ቀብሮ ነበረ። ይህ መጽሐፍ በእግዚአብሔር እጅ ላይ በሰባት ማኅተም ተዘግቶ መታየቱ ፍጹም ምስጢር መሆኑን ያሳያል። ሰባት የፍጽምና ምልክት እንደመሆኑ የሰው ልጅ ውድቀትና የኃጢአት ዕዳ ፍጹም ከባድና ማንም የሰው ልጅ ወይም መልአክ በራሱ ኃይል ሊከፍተውና ከባርነት ሊወጣ የማይችል መሆኑን የሚያረጋግጥ ታሪካዊ ሰነድ ነበር። ለዚህ ነው ዮሐንስ የሰው ልጅ የመዳን ተስፋ እንደጨለማ አውቆ አጥብቆ ያለቀሰው። አሁን ይህንን ምስጢር ይዘን ወደ ሉቃስ ወንጌል ምዕራፍ 4 እንሻገር። ዘመኑ ተፈጽሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ተገልጦ ማስተማር በጀመረበት ወቅት በሰንበት ቀን ወደ ናዝሬት ምኩራብ ገባ። በዚያም የነቢዩ የኢሳይያስ መጽሐፍ ተሰጠው። መጽሐፉንም በከፈተ ጊዜ እንዲህ የሚል ቃል አገኘና አነበበ። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተቀጠቀጡትንም በነፃነት እሰድ ዘንድ፣ የጌታንም የተወደደችውን ዓመት እሰብክ ዘንድ ልኮኛል። የሉቃስ ወንጌል ምዕራፍ 4 ቁጥር 18-19። ይህ ቃል በምኩራብ የተነበበ ተራ የትንቢት ክፍል አይደለም። ይህ ቃል በሰማይ በሰባት ማኅተም ለተዘጋው መጽሐፍ የተሰጠ። ትርጓሜው እንዲህ ይላል። በብሉይ ኪዳን ሥርዓት የተወደደችው የጌታ ዓመት ወይም የኢዮቤልዩ ዓመት የሚባለው በየ50 ዓመቱ የሚመጣ ልዩ ዘመን ነበር። በዚህ ዓመት ባሪያዎች ነፃ ይወጣሉ፣
ዕዳ ያለባቸው ሁሉ ዕዳቸው ይሰረዛል። የተሸጠ ርስትም ወደ ባለቤቱ ይመለሳል። ክርስቶስ ይህንን መጽሐፍ አንብቦ ሲጨርስ ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ አለ። ይህ ማለት ምን ማለት ነው? የመጀመሪያውና ታላቁ የምድር መልስ ነበር። በሰባት ማኅተም ተዘግቶ የነበረው የሰው ልጅ ለዘመናት የታሰረበት የባርነትና የዕዳ ዘመን አብቅቶ እውነተኛው የነፃነትና የዕዳ መደምሰሻ ዘመን መጀመሩን በአደባባይ ማወጁ ነበር። አሁን የሊቃውንቱን ትርጓሜ መሠረት አድርገን በእነዚህ ሁለት የመጽሐፍት ክፍሎች መካከል ያለውን መለኮታዊ ትስስር በሦስት ዋና ዋና ምስጢራት እንከፍለዋለን። አንደኛው ምስጢር የመክፈት ባለሥልጣን። በራእይ ምዕራፍ 5 ላይ በሰባት ማኅተም የተዘጋውን መጽሐፍ ሊከፍት የሚችል በሰማይ በምድርም ፍጡር አልተገኘም ነበር። ነገር ግን በሉቃስ ወንጌል ላይ በናዝሬቱ ምኩራብ ውስጥ ያንን መጽሐፍ ተቀብሎ ለመክፈትና ለማንበብ ማንም የከለከለው የለም። ለምን? ምክንያቱም መጽሐፉን ሊከፍት የሚችለው ባለቤቱ ብቻ ስለሆነ ነው። በምኩራብ መጽሐፉን የከፈተው ክርስቶስ በሰማይ ማኅተሙን ሊፈታ የተገኘው እርሱ ራሱ መሆኑን ሊቃውንቱ ያስረዳሉ። ሁለተኛው ምስጢር የታሰሩት መፈታት። ክርስቶስ በሉቃስ ወንጌል ላይ ለታሰሩት መፈታትን እሰብካለሁ አለ። ታሳሪዎቹ የአዳም ልጆች ሲሆኑ ማሰሪያው ደግሞ በሰባቱ ማኅተም የተዘጋው የዕዳ ደብዳቤ ነበር። ክርስቶስ በመስቀል ላይ ባፈሰሰው ቅዱስ ደሙ በዮርዳኖስ ወንዝ ተቀብሮ የነበረውን የአዳምን የባርነት ደብዳቤ ቀደደው። በደሙ አማካኝነት ሰባቱንም የኃጢአትና የሞት ማኅተሞች አንድ በአንድ ሰባብሮ ፍጹም ነፃነታችንን አወጀ። ሦስተኛው ምስጢር የትንቢትና የፍጻሜ ውህደት። በሉቃስ ወንጌል ላይ ክርስቶስ መጽሐፉን ዘግቶ ለአገልጋዩ ሲሰጠው ይህ መጽሐፍ ተፈጸመ ብሎ በምድር ላይ የማዳን ሥራውን ጀመረ። በራእይ ምዕራፍ 5 ላይ ደግሞ ያ በምድር የተጀመረው መዳን በሰማያዊ ዓለም ፍጹም ድል ሆኖ ተገለጠ። በምድር የነፃነት አዋጅ ያወጀው ጌታ በሰማይ የፍጥረትን ሁሉ የታሪክ ማጠቃለያና ፍርድ በእጁ የያዘ ታላቅ ገዢ ሆኖ ታየ። ቅዱስ ዮሐንስ መጽሐፉን የሚከፍት በመታጣቱ ሲያለቅስ ከሽማግሌዎቹ አንዱ መጥቶ እንዲህ አለው፣ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱ ዳዊት ሥር መጽሐፉን ይከፍት ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል። ራእይ ምዕራፍ 5 ቁጥር 5። ዮሐንስ ዞር ብሎ ሲመለከት ግን ያየው አንበሳ አልነበረም። እንደ ታረደ በግ ቆሞ የነበረውን ጠቦት አየ። ይህ የቤተ ክርስቲያን ትልቁ ምስጢር ነው። ክርስቶስ በኃይሉና በፈጣሪነቱ አንበሳ ነው። በቸርነቱና ስለኛ ፍቅር ራሱን መስዋዕት በማድረጉ ደግሞ የታረደ በግ ነው። ያ በናዝሬቱ ምኩራብ ትሕትናን ለብሶ መጽሐፉን ያነበበው የናዝሬቱ ኢየሱስ በመስቀል ላይ እንደ በግ ታርዶ በትንሣኤው ደግሞ እንደ አንበሳ ተነስቶ ሰባቱንም ማኅተም ፈታ። የሰው ልጅን የታሪክ ማኅተም የፈታውና የፍጥረትን የመዳን ተስፋ ያረጋገጠው ይህ መለኮታዊ ድል ነው። የታሪክና የትርጓሜ ሊቃውንት ሰባቱን ማኅተሞች እንደ ፍጻሜው ዘመን ምልክቶችና እንደ እግዚአብሔር የጽድቅ ሥራዎች ይተረጉሟቸዋል። መጽሐፉ በተከፈተ ጊዜ የተገለጡት ሰባቱ ምስጢራዊ ነገሮች እነዚህ ነበሩ። አንደኛው ማኅተም ነጭ ፈረስና በላዩ ላይ የተቀመጠው ድል አድራጊ የወንጌል መስፋፋትና የክርስቶስ ድል እያመጣ መውጣት። ሁለተኛው ማኅተም ቀይ ፈረስ በምድር ላይ የሚነሳው ጦርነትና ሰላም መታጣቱ። ሦስተኛው ማኅተም ጥቁር ፈረስና ሚዛን የያዘ ጋላቢ ረሃብና የኑሮ ውድነት። አራተኛው ማኅተም ሐመርማር አመዳማ ፈረስ የሞትና የሲኦል ሥልጣን በምድር ላይ መገለጡ። አምስተኛው ማኅተም
የታረዱት የቅዱሳን ነፍሳት መጮህ፣ ስለ እውነት የሞቱ ሰማዕታትን ፍርድን መናፈቃቸው። ስድስተኛው ማኅተም ታላቅ የምድር መንቀጥቀጥ፣ የፀሐይ መጥቆርና የከዋክብት መርገፍ፣ የዓለም ፍጻሜ መቅረቡ። ሰባተኛው ማኅተም በሰማይ ግማሽ ሰዓት የሚያህል ጸጥታ መሆኑና የሰባቱ መላእክት መለከት። በሰባት ማኅተም የተዘጋው መጽሐፍ እግዚአብሔር ለሰው ልጅ ያለውን ፍጹም ጥበብ፣ ፍርድና ምሕረት የያዘ ሰማያዊ ምስጢር ነው። ክርስቶስ በናዝሬት ያወጀው የነጻነት አዋጅና በሰማይ የፈታው ማኅተም ዛሬ ለእኛ ለሰው ልጆች ሁሉ ከሲኦልና ከሞት ባርነት መውጫ የዘላለም መንገድ ሆኖ ተሰጥቶናል። እኛም ዛሬ በክርስቶስ ስም የታመንን የማዳኑ ምስጢር የደረሰን የነጻነት ልጆች ነን። ይህንን ጥልቅ ሰማያዊ እይታ ከኛ ጋር ስለተመለከታችሁ እጅግ አድርገን እናመሰግናለን። የፍጥረትን ረቂቅ ምስጢራትና ታሪኮች በጥልቀት የምንመረምርበትን ይህንን ቻናል ላይክና ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ድንቅ ቪዲዮ እስክንገናኝ ድረስ ሰማያዊ ግርማና ጥበብ አይለየን።